ሌላኛው ጥያቄ አንድ ሰው በርቀት ኒካህ አስሮ ሳይገናኙ በመካከላቸው ችግር ቢፈጠር ባለማወቅ ልጁ እስልምናን እንደተቀበለ ወዲያውኑ ነው ኒካህ ያሰሩት። ስለ ኒካህ የሚያውቀው ነገር አልነበረውም። ሶስቱንም ፈትቻለሁ ብሏት ወዲያው ረጃዕቱ ቢል ኒካሁ ይኖራል አይኖርም የሚል ጥያቄ ነው። በመጀመሪያ ደረጃ ማንኛውም ሰው ኒካህ አስሮ ግንኙነት ሳያደርጉ አብረው በር ዘግተው ሳያሳልፉ በፊት ፈትቻለሁ ካለ ከዛ በኋላ ረጃዕቱ ማለት አይችልም። ፈትቻለሁ ያለው በአንድም ይሁን በሁለትም ይሁን ኒካህ ታስሮ አብረው ሳያሳልፉ የተፈታን ኒካህ በረጃዕቱ መመለስ አይቻልም። በረጃዕቱ የመመለስ አንዱ ሸርጥ ኒካሁን ካሰሩ በኋላ የተገናኙ አብረው ያሳለፉ መሆን አለባቸው እንጂ ኒካህ ታስሮ አብሮ መሆን ያልጀመረ ሰው ሳይገናኙ ኒካሁ ቢወርድ በረጃዕቱ መማለስ አይችሉም። ሌላው በአንዴ 3 ከፈታ የበለጠ ረጃዕቱ ማለት አይችልም። ያልተገናኛትን ሴትም አብረው ያላሳለፉ ሴትም ቢሆን ወይ የሚለው አወዛጋቢ ኺላፍ ያለበት ጉዳይ ነው። አዲስ ነው የሰለመው ስለ ኒካህ ምንም አያውቅም በ3 መፍታት የሚያስከትለውን አያውቅም የሚለው ዞሮ ዞሮ ፍቺ ምን እንደሆነ ካወቀ መፋታትን አስቦበት ፈትቻለሁ ካለ ይህ ምክንያት አይሆንም። የሱ ግምት አይደለም የሚታየው፣ የሸሪዓው ህግ ነው የሚታየው። በተለይ ፍቺን በተመለከተ ሰዎች በጊዜው ስሜታቸውን መቆጣጠር ትተው እንደፈለጉ ከሆኑ የልባቸውን ካደረሱ በኋላ ተመልሰው ሳላስበው ነው፣ ሳልፈልገው ነው፣ ተቆጥቼ ነው፣ ተናድጄ ነው የሚሉ ሰዎች አሉ። መቼም ሰው የሳቀ የተደሰተ ኒካህ አያወርድም። ቁጣ ላይ ሆኖ ስሜት ላይ ሆኖ ነው ኒካህ የሚያወርደው። ከስንት አንድ ተመካክረው ተማምነው መቀጠል አልቻልንም፣ ሁለታችንም ከሁለት አንዳችን በኒካሁ እየተጎዳ ስለሆነ ብንለያይ ይሻላል ብለው ተስማምተው ሊፋቱ የሚችሉ ሰዎች ሊኖሩ ይችላሉ። ወይላ አብዛኛው ሰው ንዴት ላይ ቁጣ ላይ ሆኖ ነው ኒካህ የሚያወርደው። ደስ ያለው የሳቀ የተደሰተ ኒካህ አወረድኩ የሚል ሰው የለም። በሸሪዓው የሚታየው በምርጫው በፍላጎቱ አስቦ አልሞ ኒካሁን ማውረዱ ነው የሚታየው። በማውረዱ ይሄን ውሳኔ በመወሰኑ የሚመጣበትን ነገር አለማወቁ ፍቺውን ውድቅ ያደርገው። በ3 ከፈታ መልሻለሁኝ ማለት እንደማይችል አለማወቁ እሱ በ3 ፈትቻለሁ ያለውን ነገር ውድቅ ያደርገው። ማወቅ አለበት፣ የሱ ግዴታ ነው፣ የአላህ ህግ